ከሀብታም ባለጌና ከድሃ ጨዋ የቱን ትመርጫለሽ? ወንድ ማለት ነው። ሀብታም ሆነ ድሃ ሆነ ከሀብታም ባለጌ ሀብታም ሆኖ ባለጌ ወይስ ድሃ ሆኖ ጨዋ? ከባድ እኮ ድሃ መሆን የለበትም ሀብታም ሆኖ ባለጌ መሆን የለበትም። ሁለት መምረጥ አይቻልም። ጀስት አንድ ምርጫ ነው የሚያስፈልገው። እና ባለጌ ማለት በቃ የሚሰድብሽ በወጣ በገባ ቁጥር የሚጠፈጥፍሽ እና ድሃው ደግሞ በቃ እንዴት አደርሽልኝ እንዴት አልሽልኝ በቃ ይሄ በየደቂቃው ቴክስት ያደርጋል ምናምን። ድሃው ደግሞ አይደውልልሽም እኮ ኮልሚ ነው የሚልክልሽ። ይመችሻል አንቺ ትደውልልሽ ለኔ ኮልሚ ላከ ማለት ነው ይደውልልታል። ሁሌ እንደዚህ ግን አይሰለችም። ስሜት ሰለቻለ። ስለዚህ ሀብታም ሆኖ እኮ አሁን ዱባይ እየወሰደ ወይ ፓሪስ እየወሰደሽ እኮ ነው እና እየተዝናናሽ ይሄን የመሰለ አየር የዱባይን እና የፓሪስን አየር እየወሰደሽ ሶዛት ሀብታም ባለጌ ይሻልሻል ማለት ነው። ሚንከባከበኝ ካልሽ ጊዜ ብቻውን አሁን ለምሳሌ እኔና አንቺ ምንም ነገር ሳንበላ በባዶ ወዳጅ ቀን ሙሉ እዚህ ጋር ካንቺ ጋር ብቀመጥ ጊዜ ሰጠውሽ አይደል? እና ከኔ ጋር ትቀጣያለሽ።